የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊና ቀልጣፋ አገልግሎት ለመስጠት የሚያስችለውን ባለ 36 ወለል ህንፃ ለመገንባት ሜክሲኮ አካባቢ የመሰረት ድንጋይ አስቀምጧል። ይህ የዋና መስሪያ ቤት ህንፃ ግንባታ በ4 ዓመት ውስጥ የሚጠናቀቅ እንደሚሆንም ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያስገነባው ከዚህ ግዙፍ ህንፃ በተጨማሪ በተለያዩ የሀገሪቱ አካባቢዎች በሁለት ዙር 34 ህንፃዎችን ለመገንባት ወደ ስራ መግባቱንም የተቋሙ ዋና ስራ አስፈጻሚ አቶ ሽፈራው ተሊላ ተናግረዋል። ለደንበኞቻችንና ለሰራተኞቻችን ደግሞ ምቹ የስራ ቦታ ያስፈልጋል። ለምንገነባቸውም ደግሞ የቴክኖሎጂ መሰረተ ልማቶች ቋሚ የሆኑ የህንፃ መሰረተ ልማቶች መኖር አስፈላጊ ነው። ምክንያቱም በክራይ የሆኑ ከሆነ አንድ ቦታ ላይ ገነባውን መሰረተ ልማት ስትቀይር ወደ ሌላ ያንን አፈርሰ እንድትሄድ የምትገደድበት ሁኔታ አለው። ስለዚህ ይሄ ህንፃ እንደነዚህ አይነት ችግሮችን ለማስወገድና ተቋሙም ደግሞ በቀጣይ ስትራቴጂክ እቅድ አሁን ያሉት ደንበኞች ወደ 5 ሚሊዮን አካባቢ የሚጠጉ ናቸው። ነገር ግን በቀሪ 5 እና 10 ዓመታት ጊዜ ውስጥ የደንበኞቻችንን ቁጥር ከህዝባችን ቁጥር ጋር እያደገ የሚሄድ ይሆናል። ስለዚህ በስትራቴጂክ እቅዱ የተቀመጠው ወደ 25 ሚሊዮን ደንበኞችን እንደምን አገለግል ነው በዚህ በ10 ዓመት ጊዜ ውስጥ የተቀመጠው አቅጣጫ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ዣንጥራር አባይ በበኩላቸው በዚህ ግዙፍ ህንፃ ግንባታ አዲስ አበባ ተጨማሪ ውበት እንደምታገኝ ገልጸው በግንባታው ሂደት የከተማዋን ነዋሪዎች የስራ ዕድል ተጠቃሚ ማድረግ ይገባል ብለዋል። የህንፃዎችን መገንባትና አገልግሎት በአንድ ማዕከል ማቅረብ ለተገልጋዩ ህዝብ እንግልትን በመቀነስ ያላቸውን ሚና ከፍተኛ ነው። ከዚህ አኳያ የኢትዮጵያ መብራት ኃይል አገልግሎት ይህንን ህንፃ በተያዘለት ጊዜ አጠናቆ ለአገልግሎት እንዲያበቃ የከተማ አስተዳደራችን ድጋፍ የማይለይ መሆኑን እየገለጽኩ መሰረት ድንጋይ ማስቀመጥ ብቻ ሳይሆን ፕሮጀክትን ማጠናቀቅ የለውጥ መሪዎች እውነተኛ መገለጫችን ነውና ውበቱን በተላበሰ ህንፃ ጊዜውን በአግባቡ የሚጠቀም ኮንትራክተርና አማካሪ ስራዎችን ለዜጎች አውትሶርስ የሚያደርግ ስራ ተቋራጭና አሰሪ ተቋም በመሆን ለድህነት ቅነሳ ትግላችን ተባባሪ እንድትሆኑ በዚህ አጋጣሚ ጥሪዬን አቀርባለሁ። አዲስ የሚገነባው ህንፃ በዘመናዊ ቴክኖሎጂ የሚደራጅ በመሆኑ ቀልጣፋ አገልግሎት ለመስጠት ያስችላል ያሉት የገንዘብ ሚኒስትሩ አቶ አህመድ ሺዴ ተቋሙ የኤሌክትሪክ ተጠቃሚነትን ለማሳደግ የሚሰራቸውን ስራዎች እንዲያጠናክር አሳስበዋል። የኢትዮጵያ ኤሌክትሪክ አገልግሎት የተጀመረው ሪፎርም በማጠናከር በአገልግሎቱ ደንበኛውን የሚያረካ ከብልሹ አሰራር የጸዳና ሀብቱን በውጤታማነት የሚጠቀም ተቋም እንዲሆን እያሳሰብኩ ዛሬ የመሰረት ድንጋይ የሚቀመጥለትና ግንባታው የሚጀመረው ባለ 36 ወለል ህንፃ በዘመናዊ ቴክኖሎጂ የተደገፈና ተወዳዳሪ አገልግሎት ለመስጠት ከሚኖረው ፋይዳ ጎን ለጎን ለከተማውም ተደማሪ ውበት በመሆን ጠቀሜታው ከፍተኛ በመሆኑ ጥራቱን በጠበቀና በአጭር ጊዜ ተገንብቶ ለታለመለት ዓላማ እንዲውል ስራው የሚመለከተን እና በተለይ በዚህ ላይ ሚና ያለን አካላት ሁሉ የተጠናከረ ርብርብ እንድናደርግ እየጠየቁ ከዛሬ ጀምሮ ግንባታው በይፋ መጀመሩን አበስራለሁ። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ የሚያስገነባው ይህ ግዙፍ ህንፃ በ4500 ካሬ ሜትር ወለል ላይ እንደሚያርፍም ተገልጿል።